ለነው ይሄም እንግዲህ በጣም የሚያምር ቀይና የሆነ እንደ ግሬ ነገር ነው። ጥቁርም አይደለም ቀይ ነው። ብዛት መደቡ ሙሉ በሙሉ ቀይ ነው። በጣም ነው የሚያምረው። ደግሞ ደረጃ አለች፣ መካከለኛ ጥለት ያላት ናት። ያው ሰው ብዙ እንደመሆኑ መጠን ሁሉም ሰው የራሱ የሆነ ፍላጎት አለው፣ የሚፈልገው አይነት አለ። ግማሹ ትልቅ ይላል፣ ግማሹ መካከለኛ፣ ግማሹ ቀጭን ይላልና ዛሬ መካከለኛ ቀጭን ነው ይዤላችሁ የመጣሁት ማለት ነው። እቺም እንግዲህ ሰላም ቤተሰብ እንዴት ናችሁ? አለን እንዴት ነው? እንግዲህ ከወዲሁ እንኳን አደረሳችሁ ለማለት ነው ብቅ ያልነው እና ዛሬ እንግዲህ ያው በዓሉን በማስመልከት ነው የተለያዩ ቀጠን ያሉ ልብሶች ያመጣሁላችሁ። ገናም እንደው መሆኑ ቀይ ልብስ ይፈልጋልና ዛሬ እስቲ ከለበስኩት ልጀምርላችሁ። እንግዲህ እዩት፣ ይሄን እንዴት እንደሚያምር ይሄን የሚያምር ልብስ በደንብ እዩት። ይሄ ሽሪሜሪ ነው፣ በሽሪሜሪ ላይ የተጠለፈ ነው። የእጅ ጥልፍ ነው። እጅ ጥልፍ እንዴት እንደተጠለፈ እዩት። ወራጁ በጣም ነው የሚያምረው ማለት ነው። በእጅ ነው የተጠለፈ። ይሄም እጅ ጥልፍ ነው። በጣም ነው የሚያምረው። ቆንጆ፣ ምንም የሚወጣለት ነገር የለም። ልቅም አድርጎ ነው የጠለፈው ማለት ነው ጠላፊውና። ይሄን የመሰለና ሌላም የምትፈልጉት ነገር ካለ በእጅ ጥልፍ የምትፈልጉት ነገር ካለ በዛ ለማለት ነው የመጣ ነው ማለት ነው። በማሽንም በእጅም የእናንተ ምርጫ ነው። ግን ብዙ ጊዜ የእጅ ጥልፍ ስለምትሉ ነው ይሄንን እንዳማራጭ ያመጣንላችሁ እና ይሄን የመሰለ ልብስ እንግዲህ ቆንጆ ሆኖ አልቆ ከነነጠላው ቆንጆ ሆኖ 20 ሺህ ብር ነው ማለት ነው። የእጅ ጥልፍ ስለሆነ ማለት ነው። እና ወደ ዛሬ ደግሞ ወደ ተዘጋጀሁት ቀጠን ወዳሉ በተቻለ መጠን ቀይ ወደኑት ሄዳለሁ ማለት ነው። እሺ ወደ ዛሬው እንግዲህ ወደ ተዘጋጀሁበት ስመጣ ያው እንግዲህ እንደነገርካችሁ ቀደም ብዬ በዓሉን በማስመልከት ቀላ ያለ ልብስ እስቲ ገናን የሚመስል ልብስ አቅርቤልን ስላላችሁ እንግዲህ አሁን በደንብም የወጣ የለም፣ ጊዜውም ገና ስለነበር እና ይሄን እንደ አማራጭ እንድታዩት ነው። ሌላም እናቀርባለን በሚቀጥለው ሳምንት፣ ይሄንንም በደንብ እንድታዩት ብለን ነው። ይሄም እንግዲህ በጣም የሚያምር ቀይና የሆነ እንደ ግሬ ነገር ነው። ጥቁርም አይደለም ቀይ ነው። ብዛት መደቡ ሙሉ በሙሉ ቀይ ነው። በጣም ነው የሚያምረው። ደረጃ አለው፣ 2 ደረጃ ማለት ነው። ያለ ደረጃ መሆን ይችላል፣ ግን ያው ለበዓሉ ስለፈለግ ነው ለዛ ብለን ነው ይሄን የመረጥነው እና ያው የተለመደ ቢሆን ግን ቆንጆ የሚያምር ልብስ ነው እና ይሄ ሲሰራ ያምራል። እንግዲህ ከወገብ በላይ ሲጠለፍ በጣም ነው የሚያምረው ማለት ነው። እንግዲህ ልብስ እንግዲህ ሁሌም እንደምንላችሁ ሲያልቅለት ነው የሚያምረውና እናንተ በምትፈልጉት በዚህም ደረጃውም ወጥቶ መሆን ይችላል ማለት ነው። ነጠላዋን ስታዩት ይወት 1 ደረጃ አላት ነጠላዋ ማለት ነው። የቀሚሷ 2 ናት፣ ነጠላዋ 1 ደረጃ ላይ ያላት ማለት ነው። በጣም ነው የምታምረው። አንዷን ፓርት ነው ያወጣት ማለት ነው ሸማኔው። እቺ ደረጃዋም አንዷ ናት። ያው ከቀሚሱ ጋር እንዴት እንደሚያምር እዩት። ቆንጆ ነው የሚሆነው ሲለበስ፣ በጣም የሚያምር ነው የሚሆነው። ሲነጠልም ያን ያክል ትንሽ የሚባል አይደለም፣ ትልቅ ነው። ይሄ አሁን ተሰፍቶ ሲነጠል ትልቅ ነው ማለት ነው። ስለዚህ ይሄ አሁን ቆንጆ ሆኖ ተሰርቶ ተጠልፎ አምሮበት 12 ሺህ ብር ነው ማለት ነው። እሺ ወደዚህኛዋ ስመጣላችሁ ደግሞ እቺ መካከለኛ ጥለት ያላት ናት። ያው ሰው ብዙ እንደመሆኑ መጠን ሁሉም ሰው የራሱ የሆነ ፍላጎት አለው፣ የሚፈልገው አይነት አለ። ግማሹ ትልቅ ይላል፣ ግማሹ መካከለኛ፣ ግማሹ ቀጭን ይላልና ዛሬ መካከለኛ ቀጭን ነው ይዤላችሁ የመጣሁት ማለት ነው። እቺም እንግዲህ ያው ለገና ትሆናለች ብለን ያመጣናት የምታምር ናት። ዲዛይኗ በዳይመንድ የወጣች ቆንጆ፣ በጣም ቀለል ያለች፣ በጣም ያልደመቀ፣ በጣም ያልፈዘዘ ብቻ ደስ የሚል ነገር አለው። ያው ሲሰራ ቆንጆ ነው የሚሆነው፣ ያምራል። በግሩፕ ራሷን ቢሰራ ይሄ በጣም የሚያምር ልብስ ነው ማለት ነው። ቆንጆ ነው። መነኑም 2 አይን ነው፣ ወርዱም ትልቅ ነው፣ ይሄው ሰፊ ነው። ልብም እንደዚህም ለስላሳ ነው። መነኑ ራሱ በጣም ቆንጆ ነው። ይሄም እንግዲህ ያው እንደ አማራጭ እንድታዩት በደንብ እንድታዩት ብለን ያመጣንላችሁ። እቺም አሁን ቆንጆ ልብስ ናትና እቺንም በደንብ ብታዩት እላለሁ። ቆንጆ ልብስ ናት። አርቧም ሰፊ ነው፣ 4 አርብ ነው እንግዲህ። ይሄ በጣም ቆንጆና የሚያምር ልብስ ነው። ሲያልቅለት ያምራል። ቆንጆ ነው የሚሆነው። ይሄው ነጠላውም ራሱ ይሄው በጣም ያልበዛ በጣም ያላነሰ፣ ይሄው ጥለቷ ቆንጆ ናት። በቃ ታምራለች። ብዙም ትንሽ አይደለችም። አቻችሎን ሲያወጣው ራሱ ሸማኔው ከቀሚሱ ጋር የሚሄድ አድርጎ ማለት ነው። ሲነጠል ደግሞ ትልቅ ነው። ተጣፍቶ ሲለበስ ትልቅ ነው። አያችሁት እንዴት ትልቅ እንደሆነ? ያው ሲነጠል ማለት ነው በጣም ትልቅ። በቃ አጣፍቶ ለመልበስ ለቤተክርስቲያንም ከፈለጋችሁት ይሆናል ሲነጠል ማለት ነው። ይሄ ስለተሰፋ ነው እና ይሄም ልብስ ራሱ ቆንጆ ሆኖ ተሰርቶ አልቆለት ይሄም 12 ሺህ ብር ነው ማለት ነው።
እሺ ወደዚህኛዋ ደግሞ ስመጣላችሁ እቺም ያው እንግዲህ ቀይ ቡኒ ናት። በለዋ ላይ ሻይን የሚያደርግ አለ እንትን አላት ቢጫ ነገር ናት። ሻይኗ በጣም ታምራለች። አንድ ደረጃ ናት። ደረጃውን መቅረት ይችላል፣ በደረጃው መሆን ይችላል። እናንተ በምትፈልጉት ነው። ሁልጊዜም እንደምንላችሁ የእናንተን ሀሳብ ነው እኛ የምንቀበል እና በደረጃውም ካላችሁ በደረጃ አይ ደረጃውም ይውጣ ካላችሁ ደረጃውም ወጥቶ እንዲሁም መሰራት ይችላል። ከወገብ በላይ እናንተ በምትሰጡን በምትፈልጉት ነገር መጠለፍ ይችላል ማለት ነው። ይህም አርቡም እንደምታዩት ሰፊ ነው። አንዱ አርብ ነው ይሄ ሰፊ ነው። አራቱ አርብ ደግሞ ሲገጣጠም ትልቅ ልብስ ይወጣዋል ማለት ነው። እናንተ በምትፈልጉት ማለት ነው። እና ያው ከወገብ በላይ ሁልጊዜም የእናንተን ሀሳብ ተቀብለን እንሰራለን ማለት ነው። ይሄም ነው ሁልጊዜም እንደምንለው ሁለት አይን ነው፣ ለስላሳ ነው፣ ቆንጆ ነው። እንግዲህ ያው ቀላ ያለበት ምክንያት እንግዲህ ነግረናችኋል። ገና ስለሆነ ያንን በማስመልከት ነውና እንግዲህ በደንብ አስተውላችሁ መርጣችሁ አይታችሁ እንድትመርጡ ነው የምንፈልገው። ይሄም እንግዲህ ቆንጆ ልብስ ነው፣ ለአማራጭነት ይቀርባል። ነጠላውም እንግዲህ ያው ከቀሚሱ ጋራ እንዴት እንደሚያምር ያው በደንብ ያው ካሜራማኑ እያሳያችሁ ነው። እንግዲህ በጣም ነው የሚያምረው ማለት ነው። በቂ ናት። እችም ራሷ ከነጠላው ከጥለቷ ጋራ ከቀሚሱ ጥለት ጋር ይበቃል፣ በቂ ነው ብሎ ያሰበውን ነው የሚያወጣው ማለት ነው ሸማኔ ሁልጊዜም። ያው እንደዚህ ደግሞ ወጥኜ ሳሳያችሁ ያውን ሲነጠል ተሰፍቶ ተቋይቶ ሲነጠል ትልቅ ይሆናል ማለት ነው። ይሄም እንግዲህ ያልቆለት ቆንጆ ሆኖ ይሄም 12000 ብር ነው። እሺ በባለፈው ቪዲዮ እንግዲህ ሳሳይ እስቲ ቀጭን ጥለት ሀገር ውስጥም እዚህም ሀገር ውስጥ ያላችሁም ውጭም ያላችሁ ሰዎች ቀጭን ጥለት ብላችሁኛልና ዛሬ ብዛት ደግሞ ቀጭን ጥለት ነው ይዤላችሁ የቀረብኩት ማለት ነው። እቺ እንግዲህ ቅልል ያለች ምንም አትሰለች ማለት ነው። ከለሯ በቃ የሆነ ለማንም ለቀይ ሰውም ለጠይም ሰውም የምትሆን ድምቅ ያለች እቺ አሁን ስትታይ ቀላል ትመስላለች፣ ግን አሁን እቺ በወራጅ ስትሰራ ማለት ነው በጣም ነው የምታምረው። አሁን ያለ ወራጅ ምንም በቃ በጣም ነው የምታምረው። ብዙ ጊዜ ሰዎች ምን ይፈልጋሉ? ቀለል ያለ ነገር መልበስ ይፈልጋሉ፣ ሁሌም መልበስ የሚፈልጉት ማለት ነው። ቤተክርስቲያንም ሆነ የሆነ ዝግጅትን ቦታ ለመሄድ እቺ አሁን ትሆናለች። በቃ እንደዚህ ወራጅ ሲሰራላት በጣም ነው የምታምረው። እጅና ወራጅ ተጠልፎ እጁ ጋር ተጠልፎ ቆንጆ ሆና ትወጣለች ማለት ነው። ያው አርቡ ራሱ ይሄ አንድ አርብ ነው፣ እንዴት ሰፊ እንደሆነ እዩት። አንዱ አርብ ራሱ ማለት ነው። አራቱ አርብ ደግሞ ሲገጣጠም ትልቅ ልብስ ይወጣዋል ማለት ነው። ምንም ደግሞ በጣም ለስላሳ ነው፣ ሁለት አይን ነው፣ ደስ የሚል ጽድት ያለ ልብስ ቆንጆ ልብስ ነው። ያው እንግዲህ እንደ ጥያቄያችሁ መሰረት ያው ቀጭን ልብስ ዛሬ መጥቶላችኋል። በደንብ እዩ ነው የምለው። በጣም ነው የሚያምረው። ነጠላዋም ራሱ ያው እንግዲህ እዩዋት። ነጠላዋና ቀሚሷ እኩል ናቸው ማለት ነው። ብዙም አይለያዩ። ያው ከቀሚሱ ጋር እኩል ናቸው። ይሄ ሲለበስ እንግዲህ እንዴት እንደሚያምር ደስ ብሏችሁ ነው የምትለብሱት። ሁሌም የፈለጋችሁት ቦታ መልበስ ትችላላችሁ፣ ቀጭን ስለሆነ ማለት ነው። እና እቺ ልብስ ራሱ አልቆላት ቆንጆ ሆና በእናንተ ምርጫ ሆና ተሰርታ እቺ 10000 ብር ናት ማለት ነው። ወደ ቀጣዩዋ ሲሄድ ደግሞ እንዴት እንደምታምር እቺ ልብስ ይዋት። በጣም ነው የምታምረው። እንዴት እንደወደድኳት እኔ ራሴ ማለት ነው። በቃ ሂጃስ ስመጣ ራሱ ብዙ ሰው ነው የወደዳት። የት ነው ያገኘሻት እያለ ማለት ሸማኔው ነው የሰጠኝ። በጣም ነው የምታምር። እቻውን ስትሰራ በስማም እንዴት እንደምታምር። አሁን እቺ ቀጥታ የተዘጋጀችው ለወራጅ ነው። በወራጅ ስትጠለፍ በጣም ነው የምታምረው። ልብሷን በደንብ እዩዋት ማለት ነው። ከለሯ ምኗም ሁሉ ነገሯ በጣም ያማረ ወርዱ ራሱ ይሄው አንዱ አርብ እንዴት ሰፊ እንደሆነ ማለት ነው። የመነኑ ልስላሴ ማለት ነው እንዴት እንደሚለሰልስ። ይሄ እንግዲህ ከወገብ በላይ ሲጠለፍ በሚያምር ሁኔታ ተጠልፎ ቆንጆ ሆኖ ሲቀርብ እንዴት እንደሚያምር ማንም ሰው ቢለብሰው ይሄን ከለር ያምራል። ልብሱም ራሱ ጥልፉ ራሱ በጣም ነው የሚያምረው ማለት ነው። እኔ በጣም ነው የወደድኩት። እንደዚህ ስነካው ራሱ በቃ ያስደነገጠኝ ልብስ ነው። እዛ ስፈልግ እዛ ልብስ እንግጥ ብዬ መርጬ ያመጣሁት ልብስ ነውና በእርግጠኝነት ይሄ ልብስ ትወዱታላችሁ በደንብ ካያችሁት። ይሄ አሁን አንዱ አርብ ነው። አራቱ አርብ ሲገጠም ሲያልቅለት ትልቅ ልብስ ይወጣዋል ማለት ነው። ነጠላዋም ደግሞ ይሄው እኩል ናት ከእንትኗ ጋራ ከቀሚሷ ጋራ ጥለቷ እኩል ናት። በጣም ነው የምታምረው። እንዴት እንደሚያምር እዩት። እንግዲህ ቀሚሱና ነጠላው በጣም ነው የሚያምረው አንድ ላይ ሲለበስ ማለት ነው። እቺንም ቀለል ላለ ፕሮግራም እንግዲህ ያላችሁ ሰዎች በደንብ ምረጡ። እዩ ነው የምለው። የዛሬ እንግዲህ ቀጠን ያሉ ናቸው። በጣም ነው የምትወዷቸው በእርግጠኝነት። ያው ሲነጠልም ነጠላው ራሱ አርቡ ራሱ ይሄው ሰፊ ነው ራሱ። ይሄ ሲነጠል እንግዲህ ትልቅ ነው የሚሆነው ማለት ነው።
አጣፍታችሁም ለመልበስ ይበቃችኋል፣ ለቤተ ክርስቲያን ለምትፈልጉ ማለት ነው። ለእናቶችም ለወጣትም ይሆናል። ይሄ ቀጭን ጥበብ ለማንኛውም ሰው መሆን ይችላል። እና እችን እንግዲህ የምታምር ልብስ በቆንጆ ዲዛይን ተሰፍታ ሲያልቅላት እቺ 12000 ብር ናት። በጣም የምታምር ልብስ ስለሆነች ማለት ነው። እና በደንብ እዩዋት አስተውላችሁ ማለት ነው። ወደዚህኛዋ ደግሞ ስመጣላችሁ እቺም እንግዲህ እንደነገርኳችሁ ቀይ ናት። ቀይ ልብስ ለምን እንደመረጥን ታውቃላችሁ? ያው ገናም ምክንያት በማድረግ ነው። እቺም በጣም የምታምር ቀልል ያለች ቀጭን ጥለት በቀይና በሻምፓይን ያማረች ቆንጆ ዲዛይን ያላት ስትሰፋ ስትጠለፍ የምታምር ቆንጆ ልብስ የሚወጣት ዲዛይን ናት። እቺንም በደንብ እንድታዩዋት ነው እንደማራጭ ነው ያቀረብንላችሁ። በጣም ነው የምታምረው። ቆንጆ ነው የምትሆነው ስትጠለፍ ከወገብ በላይ እንዳልኳችሁ። እቺም የወራጅ ልብስ ናት። ለወራጅ ነው የምትመቸው። እቺኑ ራሷ ዲዛይኗን ወራጅ ሆና ስትጠለፍ በጣም የሚያምር ቅልል በቃ ቀይ ነገር በቃ ማንንም ያደምቃል። ድምቅ ነው። ፀይምም ቢሆኑ ቀይ ቢለብሱ ያደምቃቸዋል። ቀይ ሰዎችም ቀይ ቢለብሱ ያምራል። በቃ የታወቀ ነው። ስለዚህ ለዛ ነው እችንም ፈልጌ ያመጣሁላችሁ ማለት ነው። በጣም ነው የምታምረው። ሻምፓይንና ቀይ ናት። መነኑም እንግዲህ ለስላሳ ነው። 2 አይን ነው። አርቡም ሰፊ ነው። አንድ አርብ ነው ይሄ። 4ቱ አርብ እንግዲህ ትልቅ ነው የሚሆነው ሲሰራ ማለት ነው። ነጠላዋንም እንደምታዩት አንድ ናቸው፣ እኩል ናቸው። ነጠላውና የቀሚሱ ጥለት እኩል ናቸው ማለት ነው። በጣም ነው የሚያምሩት። አሁን እንደዚህ ሲታዩ አንድ ላይ እንዴት እንደሚያምሩ ማለት ነው ሲለበስ። ስለዚህ በጣም በእርግጠኝነት አስተውላችሁ ካያችሁ በጣም የምትወዱት ነገር አታጡም ዛሬ ማለት ነው። ለምን በጣም ቀጭን ቀጭን ስለሆኑ የማይሰለቹ ነገሮች ስለሆኑ እርግጠኝነት ትወዷቸዋላችሁ። እኔም እንግዲህ በእናንተ ዲዛይን እና በእናንተ ፍላጎት ተጠልፎ ይሄም 10,000 ብር ነው። እሺ ወደዚህኛዋ ደግሞ ስመጣላችሁ እቺም ቀጭን ጥለት ናት። ያው እንግዲህ መደቡ አረንጓዴ የሆነ ነጭ አላት፣ ቢጫ አላት እና ዳሯ ላይ በፍሬም ነው የዘጋት። በጣም የምታምር ዲዛይን ናት። እቺም እንግዲህ እንደዚህ አይነት ከለር ደግሞ የምትፈልጉ ሰዎች ካላችሁ ደግሞ እንደ አማራጭ ነው የመጣሁላችሁ። በጣም ነው የምታምረው። ቆንጅዬ ቀለል ያለች ማትሰለች፣ በግሩፕ ሆኑም ለመልበስ ለብቻም ሆኑ ቢለብሱት የማይሰለች ነገር ነው። ብዙን ጊዜ ይወዳሉ እንደዚህ እና በተለይ እናቶች እንደዚህ ድምቅ ያለች ነገር ይወዳሉና በጣም ነው የሚያምረው። ነጠላዋና እሷ ራሱ በቃ ተመጣጣኝ ናቸው። ትኗን ብቻ አሳንሶ ነው ያወጣት ማለት ነው። የቀሚሷን አንዷን ፓርት አሳንሶ ራሷን ነው ያወጣት ብቅ አድርጎ ማለት ነው። በጣም ነው የምታምረው። ቆንጆ ናቸው። ወርዱም ይሄ አርቡ እንደምታዩት ሰፊ ነው። 2 አይን መነን ነው። ይሄ ሲሰፋ ሲያልቅለት ቆንጆ ሆኖ እንግዲህ ተጠልፎ ሲያልቅለት በጣም የሚያምር ልብስ ይወጣዋል። እናንተ ብቻ መምረጥ ማየት ማስተዋል ነው የሚጠበቅባችሁ። ልብሶቹን እያንዳንዳቸውን በስነ ስርዓት ካያችኋቸው ታውቋቸዋላችሁ ማለት ነው። በጣም ቆንጆ ናቸው። እናንተ እስቲ በደንብ እዩና ያላችሁን አስተያየት ለኛ ላኩልን። እኛ እንግዲህ በታማኝነት በቅንነት በቀልጣፋነት ሰርተን ወዳላችሁበት እንልካለን ማለት ነው። ይሄም እንግዲህ እንደምታዩት ነጠላው ያው እንደነገርኳችሁ በጣም የምታምር ናት። እችም ትልቅ ናት። ያው እንደዚህ ስትለበስ አንድ ላይ ሲሆን እንደዚህ ከቀሚሱ ጋር በጣም ነው ውበት የሚኖረው ማለት ነው። እና ሲነጠለ ራሱ ነጠላው ትልቅ ነው፣ ሰፊ ነው። ወርዱም ራሱ ይሄው ነጠላው ትልቅ ነው። ይሄም እንግዲህ ቆንጆ ሆኖ አልቆለት ተሰርቶ 11,000 ብር ነው። ይሄ 11,000 ብር። እሺ ወደዚህኛዋ ደግሞ ስመጣላችሁ እቺም ቀጭን ጥለት ናት። በጣም የምታምር ለየት ያለች ቆንጆ ማትሰለች በቃ የሚያምር እንትን ያላት በቃ ጥለቷ ክር አገባቧ አሰራሯ ደስ የምትል እንደዚህ ስትታይ በአይን ራሱ በጣም ነው የምታምረው። እንግዲህ ቻውን እንግዲህ ስትሰራስ እንዴት የሚያምር ልብስ እንደሚወጣት ማለት ነው። ቆንጆ በቃ አንዳንዴ ብዙን ጊዜ እንደዚህ ማይሰለች ነገር ይፈልጋሉ። ሁሌም ሲለበስ የእምነት ጥበብ የሚባለው እንደዚህ አይነት ነገር ሲወጣበት ነው ጥበቡን ራሱ የሚያወጣው ማለት ነውና እንደዚህ አሁን ሲያዩት እንዲህ ድንግጥ የሚያደርግ ነገር ብዙዎች ትፈልጋላችሁና ችም ስትታይ ድንግጥ ታደርጋለች። ስትሰራ ደግሞ ከላይ ደግሞ ከወገብ በላይ በደንብ ደግሞ እሷኑ መስሎ ሲጠለፍላትና በዲዛይን ሲሆን በጣም ነው የሚያምረው። ይሄም አሁን በወራጅ መሆን ይችላል። በቃ እንደናንተ ፍላጎት ማለት ነው። በእናንተ ፍላጎት ነው እኛ የምንሰራ። ሁሌም እንደምንላችሁ አርቡ እንግዲህ እንደምታዩት ሰፊ ነው። ይሄ አንዱ አርብ ነው። 4 አርብ አለው። ልስላሴው ራሱ እንዴት እንደሚያምር ማለት ነው። በጣም ለስላሳ ነው። 2 አይን ነው። መታ አርጎ ነው የሚሰራው። ሁልጊዜም ሸማኔው ሲሰራ በጣም ቆንጆ አርጎ ነው የሚሰራው። ስለዚህ ለስላሳ ነው፣ ቆንጆ ነው። ነጠላዋም እንደምታዩት
በጣም ቆንጆ ናት። ከቀሚሱ ጋራ እንደዚህ ስትታይ ስታምር ይዋት እንግዲህ እንዴት እንደምታምር ቆንጆ ናት። እንግዲህ እችን እንግዲህ የምታምር ልብስ የወደዳችኋት የመረጣችኋት ካላችሁ እንግዲህ በደንብ ይዋትና እንዴት እንደምታምር ይዋት። ስፋቱን ራሱ ይዩት፣ ነጠላው ማለት ነው አርቡ ማለት ነው ትልቅ ነው። ይሄ ሲነጠልም ትልቅ ይወጣዋል። ስለዚህ እችን ቆንጆዬ ልብስ በቆንጆ ዲዛይን ተሰፍታና ተጠልፋ እችም 11 ሺህ ብር ናት። ወደዚህኛው ስመጣላችሁ እችን ልብስ እንግዲህ መጀመሪያ ላይ አሳይቻችኋለሁ በሰፊ መሀል ላይ ሰፊ ሆኖ በደረጃ አሳይቻችኋለሁ። እቺ ደግሞ በቀጭን ጥለት ወጥቶላት ነው። እናንተ በመረጣችሁት ማዘዝ ትችላላችሁ። በቀጭኗም እንደዚህ አምራት ወጣለች። ይሄም ለወራጅ የተመቸ ነው ማለት ነው። ወራጅ መጠለፍ ይችላል ይሄ ቀጭን ስለሆነ። ቅድም ደግሞ መጀመሪያ ላይ ያያችሁት ሰፋ ብሎ በደረጃ ነው የወጣ። ስለዚህ እንደዚህ ደግሞ በቀጭን ለምትፈልጉ ካላችሁ እሱንም ለማሳየት ነው እችን ያመጣውላችሁ ዞሬ ማለት ነው። ራሷ ናት ዲዛይኗ ምንም ራሷ ናት። ግን በቀጭንና በደረጃ ብዬ ለመለየት ያክል ነው ያመጣሁላችሁ። ያው እንግዲህ ይሄም የታወቀ ነው። አንድ አይነት ልብስ ስለሆነ መደጋገም አያስፈልግም። ልብሱ አንድ አይነት ነው። ከአንድ ሸማኔ ነው የመጣ። ስለዚህ ይሄም ሲያልቅለት እንግዲህ ቆንጆ ሆኖ ተሰርቶ 10 ሺህ ብር ነው። ይሄው ነጠላውም እኩል ነው ከጥለቱ ጋራ ከቀሚሱ ጥለት ጋራ እኩል ነው። ያው ብዙ ያላወራውለት አንድ አይነት ልብስ ስለሆነ ነውና ስለዚህ እችም ሲያልቅላት 10 ሺህ ብር ናት ማለት ነው። እሺ አሁን ደግሞ ወደዚህኛው ስመጣላችሁ እችም የምታምር ጥበብ ብዙ ከለር ያለባት በጣም የምታምር በቃ ይሄ አሁን ብዙን ጊዜ እንደዚህ አይነት ጠለቶች የምታዩት ጋቢ ላይ ነው ብዙን ጊዜ የሚታዩት ማለት ነው። ግን አንዳንዴ ደግሞ እንደዚህ ወደ ቀሚስ ይመጣሉ ማለት ነው። ብዙን ጊዜ አሁን እንደዚህ የተበጣጠረ ከለር ካየን ጋቢ ላይ ነውና ብዙን ጊዜ ለዛ ነው አሁን በጥበብ ሰርቷት በጣም ስለምታምር ስለወደድኳት ቢያንስችንም ለደንበኞች ላሳይ እስቲ ከወደዷት ይወድጃታለሁ ብዬ ያመጣዋት ለዛ ነው። በጣም ነው የምታምሮች። አሁን በወራጅ ስትሰራ በጣም ዛሬ በቃ ዝም ብሎ ቀሚሶቹ በሙሉ በወራጅ የሚሰሩ ናቸው። ወራጅ ሲሆን ልብስ ያምራል፣ የታወቀ ነው። በጣም ቆንጆ ጠላፊ ከጠለፈው በጣም ነው የሚያምረው ማለት ነው። ቀጥ ብሎ ተጠልፎ አንድ አይነት ማች ከመጣ ከቀሚሱ ጋር በጣም ነው የሚያምረው እና ዛሬ ብዙዎቹ ቀሚሶች በሙሉ ወራጅ የሚጠለፉ ናቸውና ያለ ወራጅም ደግሞ ቀለል ያለ እጁን ብቻ ካላችሁ ከወገብ በላይ ብቻ ካላችሁ መሆን ይችላል በእናንተ ፍላጎት ማለት ነው። ግን ያው እኛ የሚሄደውን ነገር ነው እየነገርናችሁ ያለውን ማለት ነው። በጣም ነው የምታምረው፣ ምንም መናገር አያስፈልግም። ስለዚህ ጥለበት ማለት ነው ብዙም ጊዜ ታውቃላችሁ፣ ያው ቀሚስ ስለምታውቁ ብዙም ያው ያለውን ነገር ለማሳወቅ ነው እንጂ ታውቁታላችሁ እንዴት እንደሚያምር። ይሁት ቀሚሱና ጥለቱ የቀሚሱ ጥለትና የነጠላው ጥለት እኩል ነው። እንዴት እንደሚያምር አያችሁት? በጣም ነው የሚያምረው ማለት ነው። እንግዲህ ያው ስለምታውቁት ብዙም ማውራትም አያስፈልግም ልብሱም ስለሚታወቅ ማለት ነው። ነጠላው ሲነጠል ይሄንን ነው የሚያክለው። ይሄ ሲነጠል ደግሞ በጣም ትልቅ ነው የሚሆነው፣ በቂ ነው የሚሆነው ለመልበስ ማለት ነው። ይሄም እንግዲህ አልቆለት ቆንጆ ሆኖ ተሰርቶ እችም ጥለት 12 ሺህ ብር ናት ማለት ነው። ወደ መጨረሻዋ ስበጣላችሁ እንግዲህ በዚች በምታምር ልብስ ነው መዘጋላችሁ ማለት ነው። በጣም የምታምር ቅልል ያለች ድብዝዝ ብላ ግን የሆነ በቃ አለ አይደል ሁሉም ሰው ሊወዳት የሚችል ነገር ድንግጥ ነው የምታስደርገው ስትታይ ማለት ነው። ድምቅ ያለ አይደለም፣ ፍዝዝ ብላ እንደዚህ ደግሞ አንዳንድ ሰው እንደዚህ ፍዝዝ ብሎ የሚያምር ነገር የሚፈልግ ሰው አለ። ዝም ብዬ ነው ሸማኔውን ስራልኝ ብዬው ያመጣልኝ ትላንት ማለት ነውና በጣም ነው የወደድኳትን። እንጃ እንዴት እንደምታምር ከነጠላው ጋር ደግሞ ይወት እንዴት እንደምታምር ማለት ነው። በጣም ቆንጆ ናትና እቺን በእርግጠኝነት እኔም በጣም ነው የወደድኳት። እቺን ራሱ ለኔ ብዬ ነው ያመጣኋት ማለት ነው፣ ስራልኝ ብዬ እንትን ሸማኔውን። ስለዚህ እቺን ልብስ በጣም እንትኗ ራሱ መነኗ ሶፍት በቃ በጣም ሁለት አይነ ነው መታ አድርጎ ነው የሚሰራውና አይደርቅም። መነኑ ራሱ ለስላሳ ነው ማለት ነው። ሁለት አይነ ናት እና ልስልስ አድርጎ ነው የሚሰራ ሲሰራ ማለት ነው። መታ አድርጎ ለስላሳ አድርጎ ነው የሚሰራውና እቺን ልብስ በጣም እንጃ በእርግጠኝነት ትወዷታላችሁ ማለት ነው። በጣም ነው የምታምረው። ቀለል ብሎ እንደዚህ ድምቅ ያላለ ነገር ለምትፈልጉ ደግሞ እቺን የመሰለች ቆንጆ ልብስ አምጥቼላችኋለሁ። እቺም እንግዲህ በእናንተ ምርጫ ቆንጆ ሆነ ተሰርታ ስታልቅ እቺም 10 ሺህ ብር ናት እና በደንብ ይዋት። በጣም ነው የምታምረው። ቀለል ላለ ለምትፈልጉ ይሄው ነጠላው ራሱ ስፋቱን ይሁት ወርዱ ማለት ነው። ያውን ሲነጠል ተሰፍቶ ትልቅ ይሆናል። ስለዚህ ቆንጆ ልብስ ነው እንዳታመልጣችሁ። እቺ ራሱ ማለት ነው ቆንጆ ናት፣ ወድጃታለሁ እና ማለት ነው ደግሞ
አበሻ ልብስ ብቻ ሳይሆን ሽፎንም አለ። የምትፈልጉትን እናንተ ይሄንን እንፈልጋለን ብላችሁ በተቀመጠላችሁ ቁጥር ደውላችሁ ማሳወቅ ትችላላችሁ። ቴክስት ማስቀመጥ ትችላላችሁ። የፈለጋችሁትን አበሻ ልብስም ሽፎንም ሳተንም የምትፈልጉት ነገር ካለ እናንተ መደወል ማዘዝ ብቻ ነው የሚጠበቅባችሁ። እኛ እንሰራለን የምትፈልጉትን ማለት ነው። እና በቀደምም ያላስተዋወቅኳችሁ ያው ይታያል ብዬ ነው። ዛሬ ግን ያው በዛው ሽፎን የለሽም ወይ የሚባል ጥያቄ ስለመጣ ነው። አለ ሽፎን ፈለጋችሁትን እናንተ እሱ ነው የምለው። ለዛሬ አመሰግናለሁ። ቴንኪው